ክፍል 2 የሚጀምረው ወጣት እጩዎች ለቃለ መጠይቅ ሲሰበሰቡ በሚታይ የተጨናነቀ ድባብ ነው። ኦዛን ወደ ክፍሉ እንደገባ ስሜቱ ወዲያውኑ ይለወጣል። ስልጣን፣ በራስ መተማመንና ስሜታዊ ርቀት ቢይዘውም ቃለ መጠይቁን በይፋ ከመጀመሩ በፊት ኤስራን ወዲያውኑ ያስተውላታል። ኤስራ ምቾት ማጣቷ ግልጽ ነው። ስለዚህ ለተወሰነ ጊዜ ከክፍሉ ልትወጣ ብትቃረብም ኦዛን ለመቆም ያላት ውሳኔ በተዘዋዋሪ ጥንካሬዋንና በራስ መተማመኗን እየተፈታተናት እንደሆነ ይጠይቃታል። ኤስራ ለአጭር ጊዜ ውስጣዊ ትግል ካደረገች በኋላ ለመቆየት ተወስናለች። ምንም ያህል ከባድ ሆኖ ቢሰማትም ለራሷ እድል መስጠት እንዳለባት ትናገራለች። ከዚህ በኋላ ቃለ መጠይቁ ይጀምራል። ኤስራ ስላስተዳደጓ ትጠይቃለች። የፋሽን አማካሪና የስታይሊስት ልምዷን በልበ ሙሉነት ትገልጻለች። የቪአይፒ ደንበኞች ስብዕናቸውን የሚያንጸባርቁ ልብሶችንና በዘመናዊ ማህበረሰብ ውስጥ የመልእክት አስፈላጊነትን እንዴት እንደሚመርጡ እንደምትረዳቸው በስሜት ትናገራለች። ብልህነትና እውነተኛ የህይወት ተሞክሮ ታሳያለች። ፓነሉ የተደነቀ ይመስላል። ነገር ግን ኦዛን ቀዝቀዝ ብሎ እየተቸ ስለቀጠለ በቀድሞ ስራዎቿ ላይ ያሳለፈችውን አጭር ጊዜያት ይጠይቃታል። ይህ ጥያቄ ኤስራ ታማኝና ቁርጠኝነት እንደሌላት ይጠቁማል። ኤስራ ታማኝነት ከሁለቱም ወገኖች መምጣት እንዳለበት ትመልስለታለች። ኩባንያዎች ከነርሱ ቁርጠኝነት እንደሚጠብቁ ሁሉ ሰራተኞችን መደገፍ እንዳለባቸው በመናገር ትከራከራለች። ኤስራ የሰጠችው መልስ ብስለትና ለራስ አክብሮት ያሳያል። ነገር ግን ኦዛንን ያበሳጨዋል። የትምህርት ደረጃዋን በግልጽ ነቅፎ በተዘዋዋሪ ልምዷን አጋናለች ብሎ ይከሳታል። ሆኖም ግን ኤስራ በርካታ ስራዎችን በመስራቷ ጠቃሚ ልምዶችን እንዳስተማራት፣ ደንበኞችን በጥልቀት እንድትረዳ እንደረዳት ትናገራለች። በነጋዴዎች ቤተሰብ ውስጥ በመኖር ያላት ልምድ ኩባንያው በተለይም ነጋዴዎችን ወደ ማመልከቻው በመሳብ ሊጠቅም እንደሚችል ትጨምርለታለች። አንዳንድ የድርጅቱ ጠያቂዎች ጠንካራ ሀብት ልትሆን እንደምትችል በማሰብ በዝምታ ይስማማሉ። ነገር ግን ኦዛን አሁንም እርግጠኛ አልሆነም። ከቃለ መጠይቁ በኋላ የኤስራ ጓደኛ በጣም ጥሩ እንዳደረገችና የኦዛን ጨካኝ አመለካከት እንግዳና አላስፈላጊ እንደሆነ ገልጻ ታረጋጋታለች። በቦታው ያሉ ሰራተኞች ኦዛንና ኤስራ ከዚህ በፊት እርስ በርስ ይተዋወቁ ይሆናል ብለው ይገምታሉ። ኤስራ ግን ስሜቷ ሌላ እንደሆነ ቢናገርም በውስጡ የኦዛን መኖር ምን ያህል ብቁ ብትሆንም እድሏን ሊያጠፋ ይችላል ብላ ትፈራለች። ትዕይንቱ ሲቀየር ታሪካችን የኤስራ ሰፈርን ያሳየናል። ውጥረቶች በጣም ኃይለኛ ናቸው። የቤተሰቡ አባላት ስለ ኩራት፣ ገንዘብና ማህበራዊ ደረጃ ሲከራከሩ የድሮ ግጭቶች እንደገና ይነሳሉ። አንዳንድ ገጸ ባህሪያት ኤስራ ከፍቺዋ በኋላ ወደ ሰፈሩ በመመለሱ ያፌዙባታል። በተለይም የቀድሞ ባሏ ሚሊዮነር ስለሆነ ሐሜት በፍጥነት እየተሰራጨ በቅናትና በጭካኔ ቀጥሏል። ስድብ ቢኖርም ኤስራ ለመረጋጋት ትሞክራለች። ወደ ስራ መመለስ አሳፋሪ እንዳልሆነ ለራሷ ታስታውሳለች። በቤት ውስጥ የኤስራ ቤተሰቦች ኦዛን አጠገብ እንኳን መስራት አለባት ወይ በሚለው ርዕስ ይከራከራሉ። ወንድሟ ኦዛን አሁንም በእሷ ላይ ስሜታዊ ኃይል እንዳለው በማመን ሐሳቡን አጥብቆ ይቃወማል። በሲቪዋ ላይ እንደዋሸችና ራሷን ለአደጋ ተጋላጭ በሆነ ቦታ ላይ እንዳስቀመጠች በመናገር ይወቅሳታል። ኤስራ ግን ለራሷ እየተከራከረች የመጨረሻው የቅጥር ውሳኔ የኦዛን ብቻ እንዳልሆነ አጥብቃ ትናገራለች። ነገር ግን ቃላቶቿ ያስታውቃሉ። ከዚህ በኋላ ኦዛን በቃለ መጠይቁ ወቅት ባህሪውን የሚጠራጠሩ ባልደረቦቹን ይጋፈጣል። ምክንያቱም የኤስራ ቃለ መጠይቅ አዎንታዊ እንደነበረና ፍትሃዊ ዕድል እንደሚገባ ታምነዋል። ኦዛን አስተያየታቸውን ውድቅ አድርጎ እሷ ተገቢ እንዳልሆነችና ጉዳዩ እንደተዘጋ ይናገራል። ሆኖም ምላሹ ውስጣዊ ግጭትን ያሳያል። በግዴለሽነት ቢናገርም ቁጣው ያልተፈቱ ስሜቶችን ያሳያል። ኤስራ በመጨረሻ ኦዛንን በቀጥታ ስትጋፈጥ የስሜት ህመሟ የሚፈጠረው ብቃት ስለሌላት ሳይሆን ስለሚፈራ ስራውን እንዳልሰጣት በመናገር ትወቅሰዋለች። እሷን በየቀኑ ማየት እንደሚፈራ፣ የድሮ ቁስሎቹን እንደገና ለመክፈት እንደገና በፍቅር መውደቅን እንደሚፈራ ትነግረዋለች። ኦዛን ግን ይሄንን ክዶ ከልቡ እንዳጠፋትና ከእንግዲህ ለሷ ምንም ስሜት እንደሌለው ይናገራል። ኤስራ ሙሉ በሙሉ በህይወት ውስጥ እንደተጣበቀች ስለተሰማት ለእናቷ በምሬት ምንም የወደፊት ተስፋ እንደሌላት ትነግራታለች። ብስጭቷ እየጨመረ ሲሄድ ስልኳ ላይ የማይታወቅ ቁጥር ይደወላል። በድንጋጤ ስታነሳ በኦዛን ኩባንያ ውስጥ እንደ ሰልጣኝ ተቀባይነት አግኝታለች። ኤስራ ይህንን ስትሰማ በደስታ ባለማመን ተውጣ ፈጣሪዋን ደጋግማ ታመሰግናለች። እናቷን በዜናው ደስ ብሏት ታበረታታታለች። ይህንን እንደ ለውጥ ነጥብ አድርጋ ትመለከተዋለች። ኤስራ ዜናውን ከሌሎች በመደበቅ አንድ ነገር እውን ከመሆኑ በፊት ሊበላሽ እንደሚችል በመፍራት በፍጥነት ትወጣለች። በተመሳሳይ ጊዜ በኦዛንና በሴግላ መካከል ስሜታዊ ውጥረት ይፈጠራል።
ኦዛን ስለ ብርሃን ጨለማና ጣፍንታ በግጥም ይናገራል። ይህም በሚያሰቃዩ ዓመታትና በስሜታዊ ባዶነት ውስጥ እንደኖረ ያሳያል። ስኬቱ ቢሳካለትም ልቡ አሁንም አልተረጋጋም። ቃላቶቹ ያሳለፈው ነገር እንዳልተቀበረና ምንም ያህል ጊዜ ቢያልፍም አንዳንድ ግንኙነቶች ጨርሶ እንደማይጠፉ ያመለክታል። ይሄ በእንዲህ እንዳለ ታሪካችን ላይ ቀልድና ንጽጽር የሚጨምርልንን ሲናንን እናገኘዋለን። ምንም እንኳን የኩባንያው ባለቤት ሀብታም ልጅ ቢሆንም አባቱ እንደ ተራ ሰራተኛ እንዲኖር አስገድዶታል። የመኪና ቁልፎቹን፣ የቅንጦት ሰዓቱንና መብቶቹን፣ እውነተኛ ህይወትን መማር እንዲችል ተወስዶበታል። ሲናን ይሄን ነገር ቢቃወምም ነገር ግን በመጨረሻ ትምህርቱን ይቀበላል። ስለዚህ የአውቶቡስ ካርድና አነስተኛ አበል ብቻ ነው የሚሰጠው። በዚህ ነገር ቢያፍርም ግን ቆራጥ ሆኗል። አባቱ በኩባንያ ውስጥ ማንም ሰው እውነተኛ ደረጃውን ማወቅ እንደሌለበት አጥብቆ በመናገር እውነተኛ ክብር ማግኘት እንጂ መውረስ እንደሌለበት በመንገር ያስጠነቅቀዋል። በኩባንያ ውስጥ አዳዲስ ሰልጣኞች ሲመጡ ደስታና ሐሜት ይሰራጫል። ሰራተኞች ስለ ኦዛን መልክ፣ ኃይልና ውበት በሹክሹክታ ይናገራሉ። እንደሱ ላለ ወንድ ሴቶች ለሱ እንደሚሰለፉ በመናገር ይቀልዳሉ። ኤስራና ሲናን እንደገና ይገናኛሉ። ሁለቱም ተቀባይነት በማግኘታቸው ተገርመዋል። ኤስራ አሁንም የእሷን እድል ማመን አልቻለችም። በተለይም ኦዛን እንደገና ሊያያት እንደማይፈልግ በአንድ ወቅት ስለማለ ሲናን ያረጋጋታል። ምክንያቱም ኦዛን እንደተቀጠረች እንኳን ላያውቅ ይችላል። ከትዕይንቱ በስተጀርባ የኦዛን እናት ዙምሩት ተጠራጣሪ ትሆናለች። የኤስራ መኖር በአጋጣሚ እንዳልሆነ ስለምትፈራ ኤስራ ልጇን በስሜታዊነት እንደገና ለማጥመድ እየሞከረች ሊሆን ይችላል ብላ ታምናለች። ዙምሩት ኤስራን በማንኛውም ዋጋ ለመጠበቅ ቁርጣ ተነስታለች። እንዲሁም የወደፊት ሙሽራዋን እንደምትመርጥና ከኤስራ ጋር የመታረቅ እድልን እንደምትከለክል ትናገራለች። ኩባንያው ሰልጣኞቹን በይፋ ያስተዋውቃል። ኦዛን የሲናንን ጠንካራ ብቃት ያወድሳል። በሚገርም ሁኔታ ኤስራን ደግፎ ደካማ የስራ ልምድና ምኞት እድል እንደሚሰጥ ይናገራል። የ6 ወሩ የስልጠና ጊዜ ወሳኝ መሆኑንና ይህ እድል የወደፊት ህይወትን ሊገልጽ እንደሚችል አጥብቆ ይናገራል። ኤስራ የምትወስደው እያንዳንዱ እርምጃ እንደሚፈረድበት በማወቅ በጭንቀት ታዳምጣለች። በስብሰባው ዝግጅት ወቅት ኦዛን ኤስራን ለሁሉም ሰው ቡና እንድታዘጋጅ ያዛታል። ይሄ ዝቅተኛ ቦታዋን የሚያሳይ ስውር ማሳሰቢያ ነው። ጫና ቢኖርም የአመጋገብ ገደቦችንና ምርጫዎችን ጨምሮ የሁሉንም ሰው ስብስብ ትዕዛዞች በትክክል ታስታውሳለች። መጠጡን በትክክል ስታቀርብ ክፍሉ ይደነቃል። ኦዛን በግልጽ ቢነካትም ምላሹ ከሙያዊነት ጀርባ ይደበቃል። ስብሰባው ሲቀጥል በመተግበሪያው መድረክ ላይ ስለ ምድብ ጉዳይ ኩባንያዎች ስትራቴጂካዊ ክርክር ያነሳል። ኦዛን የኤስራን አስተያየት በቀጥታ ይጠይቃል። ኤስራ እንዲህ ያሉ ኩባንያዎች ትናንሽ ነጋዴዎችን እንደሚጎዱና በመድረኩ ላይ መደገፍ እንደሌለባቸው በልበ ሙሉነት ትገልጻለች። አስተያየቷ ጠንካራና ስነ ምግባራዊ ነው። ስለዚህ ኦዛን በግልጽ ከሷ ጋር ይስማማል። ውሳኔው የሚወሰነው በሷ አስተያየት ላይ በመመስረት ነው። ይህም ከቡድኑ አክብሮት አስገኝቶለታል። ከዚህ በኋላ ኦዛን ባልተጠበቀ ሁኔታ ለሁሉም ሰው አስደንጋጭ እውነት ይናገራል። ኤስራ የቀድሞ ሚስቱ እንደነበረች። ይሄ ሲወራ ክፍሉ ጸጥ ይላል። ጋብቻቸው በአንድ ወቅት ውብ እንደነበረ፣ ነገር ግን በራሱ ስህተት ምክንያት አልተሳካም። በሁሉም ፊት ኤስራን ይቅርታ ይጠይቃታል። ንግግሩ ሰራተኞቹን ቢያስደነግጥም ኤስራን በጣም አረጋግቷታል። ለመቅበር የሞከረችው ቁስሎች እንደገና ይገለጣሉ። ኦዛን ኤስራን ሲያስታውሳት ውጥረት እንደገና ይባባሳል። ይቅርታ ቢጠይቅም ልብሶቹን ከደረቅ ማጽጃ አውጥታ ወደ ቤት እንድታደርስ ያዛታል። ኤስራ ወደ ኦዛን ቤት ስትደርስ አፓርታማው ምን ያህል ንጹህ፣ የተደራጀና ብቸኝነት እንደሚሰማው ታስተውላለች። ምክንያቱም የሌላ ሴት ምልክት እንኳን የለም። ትዝታዎች አእምሮዋን ያጥለቀልቁታል። አሁንም አብረው ቢሆኑ ኖሮ ነገሮች ምን ያህል የተለያዩ ሊሆኑ ይችሉ እንደነበር ታስባለች። ኦዛን ሲመጣ ከአሮጌ የግል ዕቃዎቹ አንዱን ይዛ ስላያት ይጮህባታል። ኤስራ ለእሷ አስፈላጊ ስለሆነ እንደያዘችው አምኗል። ነገር ግን ወዲያውኑ ዝም ብሎ እሷ አሰልጣኝ ብቻ እንደሆነች እሱ ደግሞ ዋና ዳይሬክተር እንደሆነ ያስታውሳታል። ርቀትን፣ አክብሮትንና ጥብቅ ደንቦችን ይጠይቃል። እንደገና ድንበሩ እንዳታቋርጥ ያዛታል። የመጨረሻ ቃላቶቹ ስለታምና አዋራጅ ስለሆኑ ኤስራን ጎድቷታል። በኩባንያ ውስጥ ባሳለፈችው የመጀመሪያ አድካሚ ቀን ሙሉ በሙሉ አደጋ ባይሆንባትም ስሜታዊ ጫናው በጣም ከብዷታል። ሲናን ኦዛን በስብሰባው ወቅት ኤስራን እንዴት እንደያዛት አስተውሎ በግልጽ ጥያቄ ያቀርብለታል። ኦዛን ሆን ብሎ እንዳዋረዳት ተሰምቶታል። ይህም ከኦዛን የተለመደ የሞያ ባህሪ ጋር የሚጣጣም ነገር አይደለም። ሲናን በኋላ ላይ ኦዛንን ለመጋፈጥ ስላሰበ የበለጠ ጥልቅ የሆነ ነገር እያስጨነቀው እንደሆነ ተረድቷል። ኤስራ ጠንካራ ለመሆን ትሞክራለች። ቀኑን በጥሩ ሁኔታ እንደያዘችው ራሷን ታሳምናለች። የኦዛን ቁጣ የግል እንዳልሆነ በማሰብ ትረጋጋለች። ምንም እንኳን በግልጽ ኢላማ እንደሆነች ቢሰማትም የሥራ ባልደረቦቿ
ኦዛንን ለመቋቋም ቀላል እንዳልሆነ ያስጠነቅቋታል። ኦዛን እንግዳ፣ ስሜታዊ፣ ያልተረጋጋና ያልተጠበቀ ሰው ነው ብለው ይገልጹላታል። እነዚህ ወሬዎች የኢስራን ጭንቀት ያባብሱታል። ነገር ግን ለማቆም ፈቃደኛ አልሆነችም። ህይወቷን እንደገና ለመገንባት መክፈል ያለባት ዋጋ ህይወቷን መቋቋም እንደሆነ ታምናለች። ከዚህ በኋላ ኤስራ ለጓደኛዋ ኦዛን እንዴት እንደያዛት ትነግራታለች። ቡና እንድታመጣለት፣ ልብሱን እንድታደርስ እንዳስገደዳትና ደጋግሞ እንዳዋረዳት፣ እንደገና እንደ ኃይል ስራ አስፈጻሚ ማየት ምኞቷ እንዳፈረሰባት ታምናለች። በአንድ ወቅት የምታውቀው ሰው አሁን የለም። ኦዛን ተለውጧል። በስልጣን በሰራተኞችና በልዩ መብቶች ተከቧል። ያም ሆኖ በመካከላቸው ያለው ስሜታዊ ትስስር በሚያሳዝን ሁኔታ ሕያው ሆኖ ቀጥሏል። ይሄ በእንዲህ እንዳለ ሲናን የራሱን ችግሮች ይጋፈጣል። ሀብት ቢኖረውም እንደ ድሃ አሰልጣኝ ይኖራል። በአውቶቡስ እየተሳፈረና ማንነቱን እየደበቀ አባቱ ይህ ችግር ትትናን እንደሚያስተምረው ይናገራል። ሲናን በኩባንያ ውስጥ ስለመወደድ ይናገራል። ሳያውቅ ለኤስራ ፍላጎቱ ጨምሯል። እናቱ በድንገት ስትታመም ትርምስ ይፈጠራል። ኦዛንን ለመደገፍ ይጣደፋል። ይህ ከባድ ውጫዊ ገጽታ ቢኖረውም አሁንም የኃላፊነትና የእንክብካቤ ስሜት እንዳለው ያሳያል። ኤስራ ወደ ቤት ስትመለስ እናቷ የሆነ ችግር እንዳለ ተሰምቷታል። ኤስራን በእርጋታ ትጠይቃታለች። ኦዛን እየበደላት ሊሆን ይችላል ብላ ተጨንቃለች። ኤስራ ግን እውነቱን ትደብቃለች። ምክንያቱም ቤተሰቧ ላይ ሸክም መጣል አልፈለገችም። ሆኖም ግን በኩባንያ ውስጥ የደንበኞች መረጃ እንደተሰረቀ የሚገልጽ ዜና ሲሰራጭ ፍርሃቷ እውን ይሆናል። በሚያስገርም ሁኔታ ኤስራ ካርዷ ጥቅም ላይ ስለዋለ ዋና ተጠርጣሪ ሆናለች። የደህንነት ካሜራ ቀረጻዎች ስለተሰረዙ በኩባንያ ውስጥ ፍርሃት ተሰራይቷል። ይህም ሁኔታውን የበለጠ አጠራጣሪ ያደርገዋል። ኤስራ ካርዷ እንደጠፋባት ስትናገር ጥርጣሬው የተባባሰ ይሄዳል። ኦዛን ወዲያውኑ የበለጠ ስለተናደደ ማስረጃ ሳያገኝ ፖሊስ ጉዳዩ ላይ እንዲሳተፍ ይጠራል። ኤስራም ተይዛ ውርደት ደርሶባታል። ኩባንያውን እንደከዳ ሰው ተከሳለች። ባልደረቦቿ ያለ ርህራሄ ሌባና አጭበርባሪ ብለው ያሟታል። በአንድ ወቅት የተከላከሉላት ሰዎች እንኳን ንጹህነቷን መጠራጠር ይጀምራሉ። ይሁን እንጂ ሲናን ክሶቹን ለማመን ፈቃደኛ አልሆነ። ኤስራ ያለ ካርዷ ከኩባንያው ስትወጣ ማየቱን ያስታውሳል። ሌላ ሰው ተጠቅሞበት ሊሆን እንደሚችል ተናግሮ ሙሉ ምርመራ እንዲደረግላት ይገፋፋል። ሁሉም የካሜራ ቀረጻዎች በድጋሚ እንዲታዩ ይጠይቃል። ቀስ በቀስ እውነቱ መታየት ይጀምራል። የኤስራ ካርድ ተሰርቋል እና ሌላ ሰው መረጃውን ሆን ብሎ ወደሷ አላኮታል። ይሄ በእንዲህ እንዳለ የኤስራ መታሰር በህዝብ ፊት ውርደት ይሆናል። ቤተሰቧና ጎረቤቶቿ ወደ ቅሌት ገብተዋል። አንዳንዶቹ በብርቱ ይከላከሉላታል፣ ሌሎች ደግሞ ያለ እሳት ጭስ የለም እያሉ ወሬዎችን ያሰራጫሉ። ኤስራ ኦዛን የቀድሞ ባለቤቷ እንዲህ አይነት ወንጀል ልትፈጽም እንደምትችል በማመኑ ተናዳለች። በጣም ያመማት ክሱ ሳይሆን ኦዛን እሷን በመጠርጠር አላመናትም የሚለው እውነታ ነው። ምርመራው በመጨረሻ ኤስራ ንጹህ መሆኗን ያረጋግጣል። ግን እውነተኛው ወንጀለኛ አምልጧል። እፎይታ በኩባንያ ውስጥ ይሰራጫል። ነገር ግን እረፍት ይተካዋል። ኦዛን ከባድ ስህተት እንደሰራ ስለገባው ያልተፈቱ ስሜቶችና ለኤስራ ያለውን ንዴት ፍርዱን እንዲደበዝዝ አድርጎታል። ኩባንያው ከኪሳራ ቢተርፍም የመተማመን ጉዳቱ ጥልቅ ነው። ኤስራ ንጹህነቷ ቢረጋገጥም ስራውን ለቃ ትወጣለች። ምክንያቱም ክብሯ ወደ ጠፋበት ቦታ ለመመለስ ፈቃደኛ አልሆነችም። ህመሟ በዝምታ ወደ ጥንካሬ ይለወጣል። ኦዛን የድርጊቶቹ መዘዝ እንዲጋፈጥ ትታው ትሄዳለች። ይህኔ ሰራተኞቹ ኩባንያው ክፉኛ እንደበደላት በሹክሹክታ ይናገራሉ። የኦዛን ስልጣንም ከእንግዲህ አጠያያቂ አይመስልም። ሲናን ኦዛንን በአግባቡ ይቅርታ እንዲጠይቃት ይነግረዋል። ኦዛን ግን ከኩራቱ ጋር ይታገላል። ኤስራን መጥራት ወይንም ኩባንያው ጉዳዩን እንዲፈታው መፍቀድ ስላለበት ይከራከራል። በመጨረሻም አንድ ስራ አስኪያጅ ኤስራን በይፋ ይቅርታ ለመጠየቅና ወደ ስራ እንድትመለስ ደውሎ ያናግራታል። ኤስራን በዝምታ ታዳምጣለች፣ ምክንያቱም ይቅርታው በጣም እንደዘገየ ታውቃለች። ስለዚህ እውነቱ ከተገለጸ በኋላ ብቻ እንደምትመጣ ትመልሳለች። በቀጣይስ ምን ሆነ፣ ምን ተፈጠረ ለሚለው መልስ በክፍል 3 አብረን ስለምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።